ነው ቀለበት ከዛ ባለ ደግሞ ነገም እናንተ ምን አይነት ነገሮች እንደሚያጋጥም አይታወቅም። ትንሽ ክስተት በተፈጠረው ቀለበት ማውጣት ተገቢ ነው ታስባለህ? እናንተ አሁን ክስተት አለ ነው እንጂ የእውነት ልብ ይፈቅድልኩትና የእውነት ህይወትን ፈቅደው የኖርክ እንዳልሆነ እየገባኝ በሱ ምን ቀለበት ማውጣት አይችልም። ያሳብ ነው ያን ታሳብ ነው አይችልም። ብቻ መምጣት ችል ነበር አለ እንዲያባ ቀለበት ከነሱ ጋር ነው ያርክልኝ የምርህ ነው ብርሃም አብርሃም መጀመሪያ ማለት ነው ከራስ ጋር ስትሆን አውልቅ ማለት ከራስ ጋር ስትሆን አሁን ከራስ ጋር አለ ዶክተር ከራስ ጋር አይደለም በቃ እሺ ለምን ተከራከሩ እሱ ነው ያደረገለት ስለዚህ አውልቅ ማለት ይችላል አልፈልግም ማለት ይችላል አያውልቁም ከራሱ ጋር አይደለም እናንተ አዛችሁት ማለት አልታዘዝኩም በራሴ ፍላጎት ነው ያደረገው ያለው ይላል ይሄንን በልብላችሁ ይላል አቤት ለምንድን ነው ስለ ግምትና ስላላስተሳሰብ ነው ለምን ገምታለህ እና በቃ አልፈልግም ቀለበቱን አውልቅ ይላል ስለዚህ ይሄን ምናምጡኝ ከዚህ በላይ ተከራከሩ አታውልቁም አውልቁ ለምን በግል የሆነ ነገር አለ እንዴ ፈልጉ ነው ያደረገው አሁን ደግሞ አልፈለገማ ቆይ አብሽና አንተ ይያለቀኝ በቀለበት ይጀምራል እንዴ አንተ ለቦና ፈቅዶ ወይ ደግሞ ደስተኛ ህይወት እየሞከርኩ ነው በቀለበት አይ ይዘሽ ታውቂያለሽ የኔ ላዝቻ ማስመሰል አይጠበቅብሽም ባለፈው ዕለት ቀለበት ያደረገልኝ ሰው ነኝ ስለዚህ እያልሽ ነበር በቀለበት ሰው ብዙ ነገር ለመፍጠር እየሞከርሽ ነው ስለዚህ ቀለበቱን አውልቂ በቃ አትከራከሪ ይሄን ቀለበት ያደረገልኝ ሰው ነኝ ማለት እንግዲህ ለምጠላው ሰው አይደለም ቀለበት ታደርገው የሚያፈቅረኝ ወዶ ፈቅዶ ከኔ ጋር ብዙ ፒሸር ያለው ሰው ነው ከኔ ጋር ማለት ነው እንጂ ቀለበት ማለት ኖርማል ነው ቀለበት ላይ ትርጉም አለው ገባህ አይደል ካንቺ ጋር ነው ነገራችን ወደፊት ከሩታ ጋር ነው ስለዚህ አንቺ ጋር ቀለበቱ ምንም አይሰራም አላውልቅም ማለት እንችላለን ለምን ካልፈለገ እሱ ካልፈለገ ያደረገ ቆይ ተረጋጋና እኔ ችግር የለውም አቤት ከነሱ ጋር አፈካከት ተገቢ ነው ያላስብም አይኑ አንተ ይሄን ነገር ወደ ፈቅደህ እንዳደረከው በደንብ አድርጌ የማውቀው ምክንያቱም እኔ ናቸው የጓሮን ነገር ሊኖር ስለማይችል ይሄን ቀለበት አውልቅልኝ ቆይ ቀለበት ታደርግልኝ የሆነ ነገር ወይ ስንጣላ ቀለበት ነው ልቀህ እንድትሰጪኝ ነው ብለህ እንዴ አሁን እኮ ተጣጣችሁ ተለያይታችሁ የእናንተ ነገር እኮ አብቃ ምናልባት ዲስታንስ ሊኖረናቸው ይችላል እንጂ ልባችን በጣም እንደተቀራረበ በደንብ አድርገሽ ታውቂዋለሽ እሱ እንግዲህ የራስሽ ተረት ነው የራስሽ ምኞት ነው ገባሽ ስለዚህ እሱ ያንቺ ተረትና ምኞትሽን እዛ ራስሽ እያሰብሽም እየተጎመጀሽም ኑሪ ግን ደግሞ አሁን እናንተ ነገር ዲስታንስ ምናምን ሰብስታንስ ነው አትበይብን በቃ ኦልሬዲ ተለያይታችኋል አብቅቷል የእናንተ ነገር ስለዚህ እሱ ደግሞ ከኔ ጋር ሆኗል እኔ መርጧል የልጁ እናት ሚስት ላንቺ ራስ ቆይ ይሄን ስለዚህ አውልሽ አንተ ወደ መለያ የመጨረሻ ካምፓስ ሰው ሳይከብድ ለምሳሌ ከሚስቱ ጋር እንዲሁ ማድረግ በጨከነ ነው ትክክለኛው ነገር ማድረግ ሲችል በትክክለኛ ነገር ያደረግ ምን አደረግ እርግጠኛ ነኝ ነገር ሳውራና በቃ የራስን ስሜት ብቻ ታውራ ሩጣና ለመፈለግ ይከብዳል በጣም ያስረዳል ለሰው ሌላችን ነው እንጂ እንደዚህ ወንድ ዛፍዘሽ ፈልጎ መጥቶ ካለጀናት ጋር ምናምን ሆናል ሁሉ በጣም ነገር አለሰው ሌላችን ነው ከሪጋኮ ያለው አይታይም እንደዚህ እንደዚህ አድርገሽው ባንቺ ሂድ ስትዩ ሄድ እና ስትለው እና ስትዩ ሚስቱ ነኝ መጣሲ አይረባሽ አሁን እኮ ስልጣን የለሽም ሰማን ያቀድሻል እንዴ እንደዛ ፍርድ ቤት ለፈረጅናለች ባንደቱ የምስኪናት በእውነት ስልጣን ይላል አሳየው ስልጣን እንዳለኝ ምንም ነገር ማድረግ እንደምችል አሳየው መመለሱ አይቀርም ከዛ ግን ፈዛት አብዳት አሟል ያላመማ ያጤሪያላር እሺ እናንተ ተጠይቀው እሺና በቃ እኔ እሱ መጠየቅ አልችልም ማለት ነው እንደዛ ምንድነው አፍዘሽው ምናምን ትለው በቃ ፈልጎና አፍቅሯት ወዷት ነው ወደ ቀድሞ ሚስቱ የተመለሰው እሱ እየመረራችሁ ቢሆን አጣራባችሁ በጣም ግልጽ ነው ደስተኛ ነው ምንም ደስተኛ አይደለም አንደኛ ነገር ንገርክ አብርሃም ከማንነቱ ጋር ነው ወይም ደግሞ ወዶ ታፍቅሮት በብልሃት በፍቅር የቀረበው ጀመረ ምን ይላል በመጀመሪያ አላጣራባችሁ ነው
ለምሳሌ